ሰላም። በዛሬው ክፍል የምንመለከተው በሕይወታችን ውስጥ የምናገኛቸው ሳይኮሎጂካል እውነታዎችን ይሆናል። እጮኛሽ ስለ ወደፊት ነገሮች አብሮሽ ካቀደ እሱ ለአንቺ ነው። ይህንን ታውቅ ኖሯል? ሰዎች በህልም ሲታዩ እነዚያ ሰዎች ሊያዩ እየፈለጉ እንደሆነ ከራሳቸው ጋር የሚነጋገሩ ሰዎች ከፍተኛ አይኪ ሊኖራቸው እንደሚችል ይገመታል። የሚወድህንና የሚከባከብህን ሰው በፍጹም ችላ አትበል። ምክንያቱም አንድ ቀን ከዋክብትን እየቆጠርክ ጨረቃን እንዳጣህ ገንዘብ ይሆናልና። እንደ ቀደምት አፈ ታሪኮች መሠረት በምሽት እንቅልፍ መተኛት አለመቻል ማለት በአንድ ሰው ህልም ውስጥ ንቁ ነህ ማለት ነው። ከትክክለኛ ሰዎች ጋር ጥልቅ ውይይት በዋጋ ሊተመን የማይችል ነው። ወንዶች በቀን በግምት 12500 ቃላት ሲናገሩ፣ ሴቶች ደግሞ 22000 ይናገራሉ። በጠዋት ሲነሳ የመጀመሪያው ሐሳቡ ስለ አንቺ ከሆነ እሱ እንደሚወድሽ በቀላሉ ማወቅ ትችያለሽ። ድክመቶቻቸውን ወይም ተጠያቂነታቸውን በቅንነት የሚገልጹትን ሰዎች የመታመን ዕድላቸው ሰፊ ነው። ሴቶች በደቂቃ 19 ጊዜ፣ ወንዶች ደግሞ 11 ጊዜ ዓይናቸውን ያርገበግባሉ። ጥናቶች እንደሚያሳዩት ወንዶችና ሴቶች ተመሳሳይ መጠን ያለው ስሜት ይሰማቸዋል። ነገር ግን ሴቶች በበለጠ ያሳዩታል። የሴቶች ልብ ከወንዶች የልብ ምት የበለጠ ፍጥነት ይመታል። ፍቅር እጅግ የሚያስደስትና ሐሴት ሊሰጥ የሚችል የሰማይ ፍላጎት ነው። ፈገግታ ከሜካፕ ይልቅ በሴት ፊት ላይ ይበልጥ ማራኪነትን እንደሚሰጥ ተረጋግጧል። አንድ ሰው እንደሚወድ ስታውቅ የተወሰነ አንተ መውደድ ትጀምራለህ። ምንም እንኳን ከዚህ በፊት ለዚህ ሰው ስሜት ኑሮ ባያውቅም። ሌሎችን ለማስደሰት ብቻ የራሱን እውነተኛ ማንነት ክዶ የውሸት ሕይወት መምራት እንዴት ያማል! እያንዳንዱ ሰው ለዓለም ወሰኖች የራሱ የእይታ ወሰን ይወስዳል። ናርኮቲክ፣ አልኮል፣ ሞርፊን ወይም ሐሳባዊነት ምንም ይሁን ምን ማንኛውም አይነት ሱስ መጥፎ ነው። ቁስላችን ብዙውን ጊዜ ወደ ምርጡና በጣም ቆንጆ የማንነታችን ክፍል እንደ መግቢያ ነው። ማንም ሴት እናቱን የሚጠላ ወንድ ማግባት እንደሌለባት አውቃለሁ። ራስህን በተሳሳተ ታሪክ ውስጥ ካገኘኸው ውጣ። አንዳንድ ጊዜ የሰውን ሐሳብ መቀየር ከፈለግ መጀመሪያ ከጎኑ ያለውን ሰው ሐሳብ መቀየር አለብህ። ሐሳብ ሲረሳ ወዴት ይሄዳል? የሰው አእምሮ እጅግ በጣም ምክንያታዊ ወይም በሐሳብ ጽኑ የሆነ ቦታ አይደለም። በሌሎች በኩል ራሳችንን እንሆናለን። አንድ ሰው በአንድ ጊዜ መለወጥ አይችልም። ከህመም ለማምለጥ የሚደረግ ሙከራ የበለጠ ህመምን የሚፈጥር ነው። ጥሩ ሰዎች አንተን እንደ መጥፎ ሰው ሲቆጥሩህ፣ መጥፎ የሆኑትን ለመርዳት መልካም ልብ ይኑርህ። በራስህ መኩራት ከፈለግ የምትኮራባቸውን ነገሮች አድርግ። የሆነውን ነገር ወድጄዋለሁ መንፈሳዊ ሰው በመሆኔ ሳይሆን ከእውነታው ጋር ስከራከር ስለሚያመኝ ነው። ያልበሰለ ፍቅር እንዲህ ይላል፣ ስለምፈልግሽ እወድሻለሁ። የበሰለ ፍቅር እንዲህ ይላል፣ ስለምወድሽ እፈልግሃለሁ። የጨቅላ ፍቅር መርህ ይህንን ይከተላል፣ ስለተወደድኩ እወዳለሁ። የበሰለ ፍቅር የሚከተለውን መርህ ይከተላል፣ የተወደድኩት ስለምወድ ነው። መላው ሕይወት ውበትን ፍለጋ ነው። ነገር ግን ውበቱ በውስጣችን ሲገኝ ፍለጋው ያበቃልና የሚያምር ጉዞ ይጀመራል። የቱንም ያህል ጠንካራ
ጠንካራ ሰው ብትሆን ሊያዳክም የሚችል ሰው ይኖራል። አንዳንድ ሰዎች ጸረ ማህበረሰብ አይደሉም፣ ከማን ጋር ግንኙነት መፍጠር እንዳለባቸው ጠንቅቀው የሚመርጡ ናቸው እንጂ። በቀን ቢያንስ 10 ደቂቃ አብረው በመሳቅ የሚያሳልፉ ሰዎች የበለጠ ጠንካራ ግንኙነት የመፍጠር ዕድላቸው ሰፊ ነው። የውሸት ጓደኞች ቆንጆ ውሸቶችን ይነግሩሃል፣ እውነተኛ ጓደኞች ግን አስቀያሚውን እውነት ይነግሩሃል። አንድ ሰው በጥሞና እንዲያደምጥ ከፈለግ በዚያ አረፍተ ነገር መጀመር አለብህ። ይህን ልነግርህ ፈጽሞ አልፈልግም በሚለው። ቁጣ ህመምን ለመከላከል እንደ ተፈጥሯዊ መከላከያ ነው። አንድ ሰው እጥልሃለሁ ሲልህ በጣም ጎድተኸኛል ማለት ነው። ከመጠን በላይ ማሰብ አካላዊና አእምሯዊ ድካም ሊያስከትል ይችላል። እንዲሁም ስር የሰደደ ድብርት ሊያስከትል ይችላል። አንዲት ሴት የምትወደው ሙዚቃ ከንፈሯ ከሚነግርህ በላይ ስለ ስሜቷ የበለጠ ይነግርሃል። የምታምንባቸውና የምትቀበላቸው 2 የቅርብ ጓደኞች ብቻ ነው የሚያስፈልጉ። ብዙ ጓደኞች ማፍራት ወደ ድብርትና ጭንቀት ሊያመራ ይችላል። የሚገርመው አልፎ አልፎ ብቻ የሚያናግሩ ሰዎች የምር የሚፈልጉ ናቸው። ከሴቶች 2% ብቻ ራሳቸውን ቆንጆ አድርገው ይገልጻሉ። እውነተኛ አደጋ ውስጥ ካልሆን በስተቀር ፍርሃት ጥሩ ስሜት ሊሰጠን ይችላል። ለዚያም ነው ብዙ ሰዎች አስፈሪ ፊልሞችን የሚወዱት። አንዳንድ ጥናቶች እንደሚያሳዩት 70% ሴቶች ህመምን ለመግለጽ ዝምታን ይጠቀማሉ። ሴቶች ሲጎዱ ያለቅሳሉ። እንባ ካፈሰሱ በኋላ የተሻለ ስሜት ይሰማቸዋል። ውድ ተከታታዮቻችን የዛሬን በዚያ አበቃው። መልካም ጊዜ ተመኘሁ።